አሁን ይሁሉ ይሄ ኮሜንት ማይጽፍ ይሄ ተደብቆ የሚያይ በስግጥና ስግጥ ድድ ንቅዝ ብሎ የሚያይ ያለው በሙሉ ቡዳ ነው። አዎ ሰው ይወድሃል። የማይወደኝ ደግሞ ብዙ ሰው አለ። የሚወደኝ ደግሞ እየነገርኩ እኮ ነው። 65% ይወደኛል፣ 35% ደግሞ አይወደኝም። ቡዳ ነው፣ ጨው ነው አይኑ። ለሰፋት ምብሪቆ ቲክታክ ዩኒቨርስ ሚለየ እስከ 20 ሰዓትን ብፅሕሽ ካብ ገዛ ኣጆኽ እስከ ትርር እስከ በዲ ሰሜን ውበት የሀገር ውበት የማይነጥፍ ትግር ያለበት የዳሽን ልጅ የተራራው ኧረ መላ በለው ውፍረህ ሽዋ ፈራሁ ደሳለኝ ደሳለኝ ራሱ እኮ ይጠራል። ቤት ደርሰሃል ይላል። እንደና ነው። ለማንኛውም ሰላም ነው። አንተ ነህ ባለቡዳው ምድረ ቡዳ ስለሆንሽ እየንገረገርሽ ነው። ምድረ ቡዳ ትለናለች። አንዳንድ ለዚህ አሁን ቡዳ ስትባል እንዲያንገረገርክ እየወጣ ነው። ወጋው ምኑ ወዴት ይሄድክ ነው? ወደ ሰማይ ፈጣሪ እኮ ወንድም እንዳይረግጡ። ይሄ ህዝብ ረግጣ ማርያም፣ ይሄ ህዝብ ሲረግጥ ማለት ነው ውፍረት ነው የሚያደርግልህ። ይመቻል፣ የሌለ ፍልቅልቅ ነው የምትለው። በቃ ወዝ በወዝ ነው የምትሆን። ይሄ ህዝብ ሲረግጥ ማለት ሲያማ ከምሬን ማርያም ስትረጉ ስለነበራችሁ ነው ወፈር እያላችሁ ያላችሁ። አረገዝክ እንዴ? ምን ነው በቂጠን ይደክሉልሃል እንዴ? አንተ እንዳንተ መሰለ ወንድ ሲያደርግ ሲያረግ የት ሀገር ነው የታየው? ወይ አርግዘህ ነው? አርግዘህ ከሆነ ንገረኝ። አባትህ አርግዞ ነው የወለደ? ማሻአላህ በሉ ፍራት። ኧረ ጂም ይጀምራል ወገን፣ ጂም ይጀምራል። እሱ ጋር ውሰደኝ። የቱ ጋር ውሰድ? አይ ተው፣ እኛ የምናከብርህን የምንወድህን አለ። እኔም ወዳቸዋለሁ፣ እኔም ማከብራቸዋለሁ። ይሄ አይደርስም እንዲህ ወገን በፈጣሪ ስም። ስሬስሊ ስትወፍር ፋራ መሰልክ። ቅጥነትህ ነው ውበትን። ቅጥነት ሳይሆን ውበት ጋይስ አተሳሰብ ነው። በ40 ዓመትህ ከእናትህ 10 ብር ተበድረህ ሲዲ ቲንክ ሶ ማች። በ40 ዓመትህ ከእናትህ 10 ብር ካርድ ተበድረህ እዚህ ገብተህ እኔን ትሰድብብኛለህ። ልጆች የሚያክሉ ደግሞ ዋይፋይ አስገብተው ቢትኮይን ሲሰሩ ይውላሉ። ይሄ ነው ልዩነት። ገገማ ስግጥናህን ጠርዝ ነክቶ በአናትህ ሊደፋ ነው። ስግጥና ስምና ሽመት ቢኖረው አንተን መልክ ቢኖረው ስግጥና አንተን ይመስል ነበር። በቃ ማርያም ስግጥና መልክ ቢኖረው አንተን ይመስል ጉድ። ማሻአላህ ሀያቅም። ይሄ ባይ ዘ ዌይ ይሄ እንትን ወደ ሳታውቅ ወዳጆችን ተናገርክ አሌክስ። ምን ነው ቲጂ እንዴ?
ከእነሱ ነሽ እንዴ? ኧረ ተይ ተይ፣ ክፉ እንዳታናገረኝ ተይ። ትጂ እንዴት ሂጂኛ እስኪ ጂሱስ ክራይስት አንቺ ምን ነካሽ? የኔና ግን እድሜክ ስንት ነው? ምን አገባህ? ልታገባኝ ነው? ወደ ዓድና ማርያምን ሰማይ ሄድኩኝ እያለ ነው እየተሰማኝ ያለው። ማሻአላ ለማለት አንዴ ልሳምህ ግድግዳሽን ሳሚና እዛው የለመድሽው። እኔ ባለትዳር ነኝ። ባለትዳር ልክስክስ ባለትዳር አይሳምም። እሺ ዝሙት ሲውዴ ዝሙት የሆነ ማለት እንደው የሰው ባልን ስትመኘው የሰው ሚስትን ስትመኘው አሁን ደረስን ወገን። ወይት ህዝቤ ሆይ ቤታችን ደርሰናል። ሀበ ጉድ ናይት። ነገ ገባለሁ ብዬ ገምታለሁ። ነገ ጌም እንጫወታለን ብዬ ገምታለሁ። ሲዲ ቴንኪ ሶማች ዊላቪ ሶማች ወዳጆች ሁላችሁም ማለት ነው። እንዳታመልጠን። ይዛኝ ደግሞ ወደ ሌላ ሀገር እናትሄድችም ትሬን ልተዋትና እየገባችሁ እያንዳንዳችሁ ላይክ አድርጉ፣ ሪፖስት አድርጉ ቪዲዮውን፣ አዲስ ቪዲዮን። ኦኬ ባይ ባይ። ዊላቪ ዋዛ እንዳበጠብች በኋላ ልወጣ ነው። እንቀጣሻለን፣ እግዚአብሔርን እንቀጣሻለን። 10 ጨዋታ ብትሸነፍ እናንተ ግን በጣም ጨካኝ ናቸው። እግዚአብሔርን ባለፈው ቤታዬ የመኖሬ ሚስጥር እያሉ ሲሉ እንኳን ቤታ ስሚ ስሚ፣ ይኸውልሽ 10 ጨዋታ ትቀጫለሽ። 10 ጨዋታ ብትሸነፊም ትቀጫለሽ፣ ትጮቻለሽ። ልወጣ ነው እየተሸነፍኩ ነው። አንተ አትልም። አንተውን ባለፈው 6 ስንጫወት ኢቨን ኦልዌይስ መጥቶልኝ ልወጣ ነው ስትል እሺ አልኩ። ወጣ መቼ ከኔ ጋር ነው? እናቴ እስከ ጥግ እስከ 8 ሰዓት እጮታለሁ። የምንሆነ 8 ሰዓት ለባሌ መስጠት ያለብኝ ነገሮች አሉ። 8 ሰዓት ምን ነበር ልል አሁን ቤታ ለሶስት ተጫዎች ለእኔ መዋረድ ነው። ወይኔ በገብርኤል ስም በቃ ለ4 እንጫወት ለሶስት መጫወት መዋረድ ነው። ግን ከተዋረድኩ አይቀርም ቆንጆ ቅጣት የምትቀጭ ከሆነ እቀጣለሁ። ይኸውልህ የመጀመሪያ ጨዋታ በቅጣት ከዛ በኋላ እናቴ ትሙት እናንተ ሰው አላችሁ። በቅጣት የመጀመሪያ ጨዋታ በቅጣት የሁለተኛው በትንሿ አንበሳ ተቀጭ ብንልሽ አትቀጭም እኮ አንቺ ችግርሽ ትቀጫለሽ። ለምሳሌ ታዲያንስ ደንሽልን ብንልሽ ትደንሽልናለሽ። ወይኔ በእግዚአብሔር ሞ እንትን በል ላይ እንጫወት። ቅጣት ካለው ቀጣለሁ አልኳቸው። ቅጣት አለው እኮ ሳልቀጣቸው ሰራዊት የሆነ ቤተሰብ ሌላ ሰው እንዳልመስላችሁ በትንሹ ነው የምትሆኝ። እሺ በትንሹ ነው የምታይ። ሌላ ሰው እንዳልመስላችሁ በትንሹ ነው የምታይ። እንደው በፈጠራችሁ እሺ ታብታብ አድርጉልኝ። እንደኔ አይነት ድፍረት ቢሰጣችሁ ዋይደው ስሙ ታብታብ አድርጉልኝ። በታብታብ ቢያንስ እኔ እናቴ ትንሽ ሼር አላደርግም። እነሱ ያሉ እነሱ ከሆን ለሚያውቁት ጌመር ተጫዋች ነገ መልስላለሁ ስጠኝ ይላል። አሁን ሊጀምር ነው 10,000 ናውም አንድ እንጫወታለን። ሰው ከሌለን እናቆመውና ለ2 ሺህ ምን ነው ፈራሽ እንዴ? ማርያምን አልፈራሁም። አንዱ ምረጫ ወይኔ በስመ አብ አንድ ላይ ጋብሽ። አይዞሽ አትፍሪ። ቤተሰብ ምን እንደሆነ ላሳይሽ። ጀምር ምንድን ነው ታፓችን እንዴ?
ቤት እዚህ ለምን ሰራ? እንደዚህ ሰፍተሽ ለመታየት ነው። ታፕታፕ ብቻ እኔ ቤት ያለ ሰው ለሳ ምስክሬ አንድ ታፕ እኮ 3 ነጥብ አንድ ታፕ 3 ነጥብ ነው። 2 ሺህ ታፕ ካረች